ለኔ ለምን ትፈሪኛለሽ? እኔ በጣም ቀላል እኮ ነኝ። ራጁን አኮረፊ ናት። ያንን አኮረፉም ብላት ዘንዱራ አኮረፈዩ ነከነከነ ኬስኩ አይነ ውስጥ ጣት አለ ይሻል ያጫውት ይሻል ጋይስ ሼር ጎዳ ቆይ እንትናን ገሩ አረንጅፍቱ ሚቲ ጀሚላን ሀረ ጀሚላ አራርጊተን ይቱ ጋይስ ወር ጀሚላ አራርጊተን እስቲ ጀሚላን አረንዱፍ ነው ሚቲ አረ ፍቴት ያስኑ ብረመዲ አኒሽን አርግኔ ሄሉዬ እና በጣም በእውነት መጫወቻቱ ራጂ የሚንሽ ኔ ያበ ኤርሚ ሰላም ነው እንዴ? እግዚአብሔር ይመስገን። ምን እያደረግክ ነው? ዛሬ በጣም የሆነ አንዳንድ ነገሮች አየሁና የሆነ ጊዜ አንዷ እንደዚህ ነግራኝ ነበር ገብታና ሴጣን ይፈራል ታውቃለህ? ትፈራለህ ሴጣንን? ተረች ሴጣንን ሴጣን ለዛውም ደግሞ በደላላ የሚመጣ ሴጣን ታውቃለህ? እዛ በኩል የሆነ ሰውዬ አስመትቶብህ መተቱ ደግሞ ሰይጣን ስትል የሆነ ነገር ልንገርክ፣ በጣም በህይወት ሊያስቀኝ ነገር ልንገርክ። ልጅ ሆኜ በቃ የሆነ ልጅ አለ ሁሌ ስለ ሰይጣን የሚያወራን። ስማኝ፣ በጣም ነው የሚያስቀኝ። ስማ አንተ ኮመንት ሳታነብ ስማኝ። እዚህ እየሰማች ኖራችን እኔ ለቤተሰቦቼ ነው የምነግረው እና ሁሌ ልጁ ከማታ 2 ሰዓት እስከ 5 ሰዓት ምናምን ሰፈር ውስጥ ቁጭ ብለን ሴጣን እንደዚህ ነው ሴጣን እንደዚህ ነው እያለ ይሞላናል እና ለሊት እንቅልፍ አይዘኝም ለሊት እና የሆነ ጊዜ ጓሯችን ለሊት ላይ እንደዚህ እሱ ሞልቶኝ እንቅልፍ አልይዝ ብሎኝ 8-9 ሰዓት ምናምን እንቅልፍ አልይዝ ብሎ ከዛ ሽንቴን ያዘኝ ማለት ነው እና ሽንት ቤታችን ወደ ጓሮ ወደ ውስጥ ይሰለቻል እንዴ? አረ ሂድበት። ተመስጬ እየሰማት ነው። ከዛን በጣም ስለፈራው በቃ አልፈልግም፣ በጓሮ በኩል አልሄድም ስለ አይምሮ ውስጥ ስላለ። ከዛን በፊት ወጥቼ ልሽ ና አልኳት ማዘረ። ከዛን ውጭልኝ ይሄኝ አልኳት፣ ወይ እናቴን ማለት ነው። ከዛ በፊት በኩል ወጥቼ እየሸና ትእዛዙ የሚባል እኛ ሰፈር ብስኩት የሚሸጥ ሰው እያለ እና እሱ እሳት ለማጠጋተን እሳት ከሌላ ቦታ ይዞ ይመጣል እና እኔ ሽንቴን እየሸና ከሩቅ ሳየው ትልቅ እሳት ተሸክሟል። ሶ ለእኔ የሚታየኝ ጨለማ ስለሆነ እሳቱ ብቻ ነው። ሶ ለእኔ እንዲህ ስልል እያለ የሚመጣ እሳት ነው። እውነት ነገር ነው የምልህ እግዚአብሔር ከርቀት እኔ የፋዘር ኮቱ ስንት ቀን እንዳስደነገጠኝ ትችያለ። እሺ እሳት ነው እና እሱ እሳት ብዙ ትልቅ እሳት ነው እንደዚህ ተሸክሞ በእንትን በማቀጣጠያ ማለት እና ለእኔ ከርቀት የሚታይ እሳቱ ብቻውን እንዲህ እያለ መጣት ይመስለኝ። ምን እንዳረክ ንገረኝ። ከዛን ቆሜ አየው እሳት ነው በሚዘጠኝ ሰ ወይቱ እኮ ሴጣን አልኳ። ከዛን ማዘር አንተራቼ እንደዚህ አይነት ቀልድ ጀመርክ ምናምን ብላ እሷም እነዚህ ብላ ስታይ እሳት ነው እንዲህ እያለ የሚመጣው ከዛን የሰፈር ሰው እንዳለ ተሰብስበው ሲታይ ትእዛዙ ምን ሆናችሁ ራሱ ነው እሳትን ይዘዋል። ራሱ ይሄ ስለ ጠቋይ ስለ ሴጣን የነገረህ ነው አይደለም? ኖ ሌላ ዝም ብሎ እሱ ብስኩት ቤት ያለው ሰውዬ ወይ መድኃኒዓለም እና የምሩ ጌታ። እኔ ብዙ ጊዜ እነዚህ ፋዘር ሌላ አልጋ እንደዚህ ነበረ እና እኛ በዚህ በኩል ነበረ የምንተኛው እና
ፋዘር ኮቱን ይሰቅላሉ ጊዜ ምንተኛበት ክላስ ማለት ነው። እና ኮቱ እንደዚህ ያለ የሆነ እንትን ነው የሚመስለኝ ማታ ማታ አይምሮ እንትን ይላል ስትተኛ። ከዛ በቃ ምታጀረ ይዘ ልጆቻችሁ እንደዚህ የአጋንንት ምናምን እንትን እየነገራቸው አታሳድጓቸው እንዲህ በኢየሱስ አንድ ልጅ ነበር ከኛ በእድሜ ይበልጣል እና በቃ ሙድ ይዝብናል። ቅዳሜ እኛ ሰፈር ገበያ አለና ሌሊት ከ9 ሰዓት ጀምሮ ሴጣኖቹ እንደኛ ይገበያያሉ ይለናል። ኧረ እባክህ ስለው እግዚአብሔርን እንደኛ በቃ ሽንኩርቲ ብሪ ሽንኩርቲ ብሪ እያሉ ሴጣኖቹ ገበያ ያላቸው ይለናል። እግዚአብሔር ማታ ማታ ቀንስም በፊት ነርካሪያዛ ነርካ እሷን ነገር አለ ሁሉም ቦታ አለ። ልክ ማታ ሲሆን ሸንኮራ ምናምን ገበያ ሄደህ ታውቃለህ? እራችን ልክ ሲመሽ ይቀንስ ሸንኮራ ሁሉም ጋር ነው ማለት ነው። ቤተሰብ እኔ ሸንኮራ እኔ ሸጥላቸው ነበር። ምን ገበያ ውስጥ ሸንኮራ የሚያመጣው ሰውዬ እኔ አንዳንዴ ምናምን እሱ ምሳ ምናምን ሊበላ ሲል እኔ ነው የሚሸጥላት። እኔም እንደዛ አድርጌ አውቃለሁ። ሸንኮራም ሽጬ አውቃለሁ። በስርዓት እንትን ቪዲዮ ቤት ማለት ነው። ቪዲዮ ቤትም እዛ መንገድ እየዞርኩ እኔ እኮ ቪዲዮ ቤት ቁጭ ብዬ ህንድ ፊልም ተረጉም ነበር ታውቃለህ? ህንድ ፊልም ስንት ዓመታት ነው የምተረጉመው? ግናቸው እውነት ላይክ ስራዬ ነበር አንዱ እንጂ ገንዘብ ማገኝበት እግዚአብሔር ላይቭ ላይ እኮ ሺቫን የምትባል ህንዳዊ እኮ አለች ከኔ ጋር ቁጭ ብላ የምትገባ አታውቃትም? እዚህ ላይ የኔ ጌታ በጣም ቆንጆ ነው አቋምን ሰውነት ምናምን ብላኝ ከዛን እኔ እውነት መስሎኝ አመኛት እንትን ካልኩ በኋላ ከዛ ዱባይ ምናምን ተገናኘንና እንትን ብላ ከዛን አልፈልግም አለች። ሴት አትናራች አየህ፣ ሴቶች የሚፈልጉትን እስካገኙ ድረስ እንደ ማስቲካ መጠው እንዳገዳጅ ካጠፋች አመን ጨርሳ ሴቶች የሚነፋ ሌባ እና እንዴት ነሽ ራቺ? ሰላም አለው እና እንትን እያደረጓቸው በናራቺ እዛ አረብ ሀገር ያሉ እህቶቻችን አጋንንት ምናምን እየሰሙ ነው የሚውሉት። እና በቃ ይህ ሰው መተት ከተሰራበት እንደዚህ ይሆናል፣ ገንዘቡን ያጣል፣ እንደዚህ ይሆናል የሚል በጣም የሆነ እምነት አላቸው። እና ገብቷል የሆነ ነገር ሉዝ ባረጉ ቁጥር መጫወቻው የሆኑ የቦርጫ ሰዎች የሽማግሌ ሰዎች እና መጫወቻው ነው። በጣም ገርሞኝ በቃ በዚህ ጉዳይ ላይ እያወራሽ ነበር ኤርሚዬ? አዎ በቃ አውሪያቸው። አሁንም መጨረስኩኝ እኮ ሶማሌዎች አሉ ላስገባቸው፣ ለአራት እንጫወት። አስገባቸው። አባቢ kudars Inggris gitu di mana kudars Inggris gitu ada kutuannya ya. Korea best of 3. Best of 3 guys, let's go. Orang andan. Mana naco? Apa baru kudars cukup kaki? Nih. Ada na. Sik ada deh. Kunjo naco? ቆንጆች አሉ ግን ቆንጆ አይ ሶማሌዎች ቆንጆች ናቸው። ራቺ እግዚአብሔር ቆንጆ ይባሉ ከሀበሻ አንጻር ከሌሎች አፍሪካዎች አንጻር ሴቶቹ ግን ቆንጆ ነገር አላቸው። ይሄ ነው ፊቷ ላይ ነው كثير ولكن احمد يبقى سؤالكم